በመቀጠል አማረ ዶዮ ወንድም አማረ ዶዮ እንዲናገር ጋብዘዋለሁ። አማረ እንደምን አመሻችሁ። ዛሬ እግዚአብሔርን እጅግ በጣም አመሰግነዋለሁ ስለተሰጠኝ ዕድል። ዝም ብሎ ለማለት አይደለም የምለው፣ እውነት ስለሆነ ነው የምናገረው። ሌላው እንደ እህቴ ፓስተር ጽጌ ወይም እንደ ወንድሜ ፓስተር ዮናስ የመጨረሻ ተናጋሪ መሆን በተለይ ሶስተኛው ብዙ ነገር ነው የሚዘርፏችሁ። ከወንድሜ ከፓስተር ኩሉ ብርሃን ጋር አወራ ነበረ። ወንድም ዘረፈኝ እያልኩት ኤኒዌይ እግዚአብሔር ይመስገን። ስፔሻሊ ደግሞ ይህንን እድል የሚመማልለው ሰው እጅ ነው የቀረበልኝ ሬቪው የማድረጉ። በእርግጥ በዚህ ዋይ ላይ አወራዋለሁ የሚል ግምት አልነበረ። ፐርሰናል ነገራችን እንጨርሳለን ብዬ አድርገን ብዬ ነበር። በመጨረሻ እንዲያውም መድረክ ላይ ተናጋሪ እንደሆን ሲነገረኝ ኤኒዌይ ስለሁሉም የእግዚአብሔር ስም ብሩክ ይሁን። በመጀመሪያ ትንሽ ከፓስተር ዮናስ ለየት ያለ ነገር ልናገር። ኢትዮጵያዊ ገጣሚ ናቸው። በጣም ትልቅ ሰው ናቸው። የዩኒቨርሲቲ መምህር ነበሩ። ስነ ጽሁፍ መንግስቱ ለማ ይባላሉ። ታውቋቸዋላችሁ ብዙዎቻችሁ። በተለይ የሚታወቁበት ስልቻ ቀልቀሎ ስልቻ በሚል አንድ ኢትዮጵያዊ አሜሪካ ውስጥ ጥቁር እንዳልሆነ አድርጎ ራሱን ቆጥሮ ጥቁር ነህ ብለው ሲደበድቡት ብቻ እንትን ያሳያል። የሆነ ምልልስና እንደ ትርኢት ነገር ነው የሚቀርበው በጥቁ እና እኚህ ሰው በኢትዮጵያ አየር መንገድ እየበረሩ እያሉ የሰሜንን ተራሮች ይመለከታሉ እና ስለዛ ሲናገሩ እግዚአብሔር በቁጣ በክርኑ የደቆሰው አካባቢ ብለው ይጠቅሱታል። እና ከዛም ተነስተው ምን ይላሉ? ይህንን ሁሉ እያየ እንዲህ ሰው ሞኝ ነው እግዚአብሔር እኔን ያስበኛል ነው ማለቱ። እንግዲህ በማያምኑትም ዘንድ እንዲህ አይነት አመለካከት አለ። ስፔሻሊ ስለ ፈለግን የሚያጠኑ ሰዎች ቀላል አይደለም ለነሱ እግዚአብሔር ይህንን ሲምፕል የሆነውን ሰው ያስበዋል ማለት። ዳዊት በዛ ስፍራ ላይ ቶትፉል ኦፍ ሂም በጣም ስለ ሰው ልጅ እግዚአብሔር እንደሚያስብ ያሳያል። ይህም ካልኩ በኋላ በመጀመሪያ ወንድሜ ሊበልን እንኳን ደስ ያለህ ላለሁኝ። ሌላው እንግዲህ የደገሰውን ካልበሉለት የወለደውንም ካልሳሙለት የሚል የአማርኛ ብሂል አለ። በዛ መሰረት እንግዲህ አመጡ የወለደውን ልጁን እንድትስሙለት ጋብዟችሁ። አሁን አይሀብሰት ሪዲት ልክ እንደ ሌሎች እንደ ፓስተር ዮናስ ወይም እንደ እህቴ ጽጌ ቀድሜ አላየሁትም። አንድ ሳምንት ነው ያየሁት። እግዚአብሔር በሰጠኝ ሰዓትና ጊዜ ግን በደንብ አድርጌ ለማንበብ ሞክሬያለሁ፣ በደንብ አድርጌ ለማየት ሞክሬያለሁ እና ከዛ ተነስቼ ነው አምጦ የወለደው ነው። ስፔሻሊ ወደ መጨረሻ ላይ ስትደርሱ ስንትና ስንት ጥቅሶችን እንዳገላበጠ ከመጽሐፍ ቅዱስ ውስጥ ስትመለከቱ ሪሊ የህዝቡን ኢት በቃ ዲፕሊ እዛ ውስጥ ገብቶ በደንብ አድርጎ ይህንን ነገር ለመስራት ተነስቷል። ከዛ በመቀጠል እስቲ መጽሐፉን የት ቦታ እናገኘዋለን? እንግዲህ መጽሐፍት ቤት ስትገቡ ላይብራሪ ስትገቡ መጽሐፎች የተለያዩ ቦታዎች ይመደባሉ። ሪሊጅን ከሚለው ክፍሉ ታገኙታላችሁ። ከሪሊጅንም ደግሞ ወንድሜ ፓስተር ዮናስ ጠቅሶታል። ምካቴ ሃይማኖት ወይም ዕቅበተ እምነት ከሚለው ክፍል ውስጥ ታገኙታላችሁ።
ብካቴ ሃይማኖት፣ ዕቅበተ እምነት ዛሬ የተጀመረ ነገር አይደለም። ክርስትና ወደ ኤግዚስተንስ ከመጣበት ሰዓት ጀምሮ ብካቴ ሃይማኖት አብሮ ነበረ። ስፔሻሊ የጳውሎስን ሕይወት በምንመለከት የሐዋርያው ጳውሎስን ሕይወት በምንመለከትበት ጊዜ ይህን አይነት ተጋድሎ ነበር ያሳልፍ የነበረው። ወንጌልን የሰበከባቸው አብያተ ክርስቲያናት ካስተማረ በኋላ መልሶ ለመጎብኘት በሚዘጋጅበት ወይም ደግሞ ከዛ ከአብያተ ክርስቲያናቱ በሚጻፍ ደብዳቤ የተነሳ የሚጽፋቸው ጽሑፎች በምትመለከቱበት ጊዜ ብካቴ ሃይማኖት ነው። የመጀመሪያውና ትልቁ አይሁዳውያን ወደ አዳዲሶቹ ክርስቲያኖች ዘንድ ሄደው ይሄ ክርስቶስ ኢየሱስ የማዳኑን የጸጋውን እውነት በማድበስበስ ካልተገረዛችሁ ነው ሲያስተምሩ ይህንን በመመከት ምን ያህል እንደታገለ በዚህ ምክንያት እስር ቤት ሁሉ እንደደረሰ እናያለን። ሌሎች ክርስትና ከተሰበከባቸው የመጀመሪያው 100 ዓመት በኋላ እነዚሁ ስሙት አስተምህሮች በጣም ወጥተው ነበረ። አሁን በኑፋቄ ትምህርት ተብሎ የሚባለው ማለት ነው። በክርስቶስ ማንነት ላይ እንዲሁም በሰው ማንነት ላይ ብዙ ተብሎ ነበር። እነዚህን በሙሉ እየታገለ ያለፈ ነው ክርስትና። ስፔሻሊ ክርስትና የመጀመሪያዎቹ 500 ዓመታት ስለ ኬልቄዶን ጉባኤ፣ ስለ ኒቅያ ጉባኤ፣ ጉባኤ እየተባሉ የሚጠሩ ብዙ ጉባኤዎች አሉ። እነዛ በሙሉ ሃይማኖትን ለመመከት ሃይማኖትን ዕቅበተ እምነት የሆኑ አስተምሮች ነበሩ፣ ጉባኤዎች ነበሩ። ከዛ ጉባኤም የወጣ የሃይማኖት ትምህርት አለ። ሁላችንም እንግዲህ ምናልባት በኢትዮጵያ ኦርቶዶክስ ስር ያለፍን ሰዎች ጸሎተ ሃይማኖት ተብሎ የሚባለው ትምህርት ማለት ነው። ጸሎተ ሃይማኖት በአማርኛ ተተርጉሞ ብትመለከቱት ትልቅ የሆነ ኮር የሆነ ትምህርት ነው። እንግዲህ ይህንን ስለ ኢንጀነራል ስለ ዕቅበተ እምነት ወይም ስለ ብካቴ ሃይማኖት ከተናገርኩ በኋላ ይህ መጽሐፍስ የምናነበው አብዛኛውን ብሎታል። እደግመዋለሁ። ምንድነው ጸሐፊው እዚሁ ላይ የጻፈው? በመጀመሪያው ምዕራፍ ላይ የሚያስቀምጥልን ይሄንን ቃል ማለት ሰው መንፈስ ነው፣ ስጋ ነው ወይስ ነፍስ ነው? ይህንን ጥያቄ የሚያቀርበው ይህንን ሶስትዮሽ አድርገው የሚያቀርቡትን ሰዎች በመጀመሪያ ያቀርባቸዋል። አቀራረቡ ራሱ በጣም ግርም እና ድንቅ የሚላችሁ ነገር ምንድን ነው መሰላችሁ? ምናልባት ፍርድ ቤት የአቃቤ ሕግ ክርክሮችን ተመልክታችሁ እንደሆነ አቃቤ ወንጀለኛና ወንጀለኛውን በሚከላከል መካከል የሚደረገውን ክርክር አይታችሁ እንደሆነ ኤግዛክትሊ በዛ አይነት አቀራረብ የሚጀምረው በመጀመሪያ የሚከራከረው አካል የሙግቱ አካል የሆነውን ሰው አድሬስ አድርጓል። ትምህርቱን አድሬስ አድርጓል። ምን ይመስላል? ከዛ በኋላ ወንድሜ ፓስተር ዮናስ ተንትኖታል። ግራውንዶች መደላድል ነበር ያመቻቸው። መጽሐፍ ቅዱስ እንዴት ይተረጎማል? ምክንያቱም ችግሩ የሚነሳው ከአተረጓጎም ስህተት ላይ ስለሆነ መጽሐፍ ቅዱስ እንዴት ነው የሚተረጎመው? በዚህ አጋጣሚ አንድ ነገር ብናገር ደስ ይለኛል። የዛሬ 35 ዓመት ምናምን ፓስተር አሳየኝ በርሄ ፓስተር ዶክተር አሳየኝ በርሄ ኬንያ ውስጥ በአንድ አጋጣሚ ሲያስተምር የሚያስደነግጠንን ነገር ተናገረ። ባስደነግጣችሁም ይሻላል ብትማሩበትም ጥሩ ነው። መጽሐፍ ቅዱስ ለእናንተ አልተጻፈ ማለት እንግዲህ እኛ መጽሐፍ ቅዱስ ለእኔ የተጻፈው ብለን የምንል ነበርን። ከዛ በኋላ ምክንያቱም ልክ ወንድሜ ሊበን እንዳቀረበው በትክክል ዝርዝሩ አቀረቡ። ቱሆም መጽሐፍ ቅዱስ ማንን ነው አድሬስ ያደረገው? ካልቸሩ ምን ይመስላል? ዘመኑ ምን ይመስላል? እነዚህን ነገሮች እንደሚገባ መመርመርና ማወቅ ካልቻለ መጽሐፍ ቅዱስን መተርጎም ምንም ማለት መገንዘብም አንችልም ብሏል። እንደዛው አሁን ወንድሜ ሊበን ግራውንዱን አመቻቸ። የመከራከሪያ ግራውንዱ ለእርሱ ብቻ በሚመች አይደለም፣ ለተቃራኒዎቹ ለተከራካሪዎቹ የሚመች
የመከራከሪያ ግራውንድ አስቀመጠ። መደላደል የመጀመሪያዎቹ 35 ገጾች ከምዕራፍ 8 እስከ 35 የምታገኙት የመከራከሪያ ግራውንዱ ሌቭሉን ታዩታላችሁ። ቀጠለና ከምዕራፍ 35 በኋላ ወደ እነሱ አስተምህሮ በጥልቀት ይገባና ስፔሻሊ 6ቱን ያስተምህሮ ምሰሶአቸውን እንደሚገባ ታርጌት ያደርጋል። ይሄንን ካደረገ በኋላ በጣም የሚገርሙ በጣም ብዙውን በምዕራፍ ውስጥ ብዙውን ገጽ የያዘው ከገጽ 119 እስከ 213 ድረስ 197 ገጾች በሙሉ። ለዚህ ነው ኤግዞስቲቭሊ አመቶ ይህንን መጽሐፍ ወዶታል ብዬ የምለው። ኤግዞስቲቭሊ ምንድን ነው የመንፈስ የነፍስ አተረጓጎም ምን ይመስላል ከመጽሐፍ ቅዱስ አንፃር በብሉይ ኪዳን ምንድን ነው እንዴት ተብሎ ነው የተተረጎመው? ምን አይነት አቀራረብ አለው? ነፍስን ብቻ መንፈስን ብቻ ያሳያል ወይስ ሌላም አቀራረብ አለው? በጣም ዲቴል የሆነ ትምህርትን የምንማርበት ነው። በብሉይ ኪዳን ብቻ ማረጋም በአዲስ ኪዳን ውስጥ እነዚሁ ቃሎች መንፈስ፣ ነፍስ የሚለው እንዴት አድርጎ ቀረበ፣ እንዴት አድርጎ ተተነተነ በተለያዩ ስፍራዎችና በተለያዩ ቦታዎች ስፔሲፊካሊ አይ ቢሊቭ ካልተሳሳቱ 583 ጊዜ ብሎ በአዲስ ኪዳን ውስጥ ይህ ቃል እንደተጠቀሰ ያስቀመጠ ይመስለኛል። በመጨረሻ አባሪ ብሎ ጠቅሶታል። ግሮሰሪ አይነት ነገር ነው። 1500 ስፍራ ላይ በእርግጥ 1500 መጽሐፍ እዚሁ ላይ ጠቅሷል ማለት አይደለም። 1500 ያህል እንዳሉ አባሪ የሆኑ ነገሮችን አብሮ አስቀምጦልናል። አብሮ በጣም ዲቴል የሆነ የመከራከሪያ ነጥቡን አስቀምጧል። ወይም የተቃራኒዎቹ የሰው መንፈስ የሚሉትን ወገኖች ያላቸውን አመለካከት ዲስማንትል ነው ያደረገው። በቃ በታት ሆነ ቁጭ ያደረገው መመለስ በማይቻል መልኩ ማለት ነው። ከዛ መደምደሚያውን ያቀርባል። ልክ እንደ ማንኛውም አቃቤ ሕግ እንደ ማንኛውም ተሟጋች መደምደሚያው በተመሰረተው በመደላደል ባስቀመጠው ላይ ተመርኩዞ እንደገና ደግሞ በማብራሪያ መልክ የሰዎቹ አስተሳሰብ ባረገፈበት መሰረት ላይ ቆሞ መደምደሚያው ኑ ፍረዱ ብሎ ይላል። ለአንባቢያ ለእኛ ነው። ፈራጆቹ እኛ ነን፣ ሌላ ሰው አይደለም ወገኖቼ። ስለዚህ አንድ ነገር ብናገር እኛ እዚህ ቦታ ላይ የምንቆም ይህንን ነገር ሪቪው የምናደርግ ሰዎች እንደ አፒታይዘር ውሰዱ። ማለት አፒታይዘር እንደሚያቀርብ ሰው መጽሐፉን እንድታነቡት የምናነሳሳ ሰዎች አድርጋችሁ ቁጠሩ። እኔ ራሴን እንደዚህ ነው የማቀርቡ። በዚህ ሰዓት በዚህ ጊዜ መጽሐፉ እንደው እግዚአብሔር ቢረዳችሁ ጸሐፊው የሚጠቅሳቸው የተለያዩ የባይብል ትራንስሌሽኖች አሉ። እነዚህ እኛ በጣም ፈርታይል በሆነ ግራውንድ ያለን ሰዎች ነን። ማንበብ እንችላለን። ምን ያህል እውነት ነው የሚለውን ለመገንዘብ እያመሳከርን ብናነበው በጣም በጣም ጥሩ ነው ብዬ አምናለሁ። ጠቀሜታው ተብሎ ሲባል ሌላኛው ክርስትናችን ብዙ ጊዜ ወተት የመመገብ ክርስትና ነው። ብዙ ጊዜ ተስፋ የሚሰጡ ነገሮችን መናገር፣ በቃ የሚያነሳሱ ነገሮችን መናገር በጣም ደስ ይላል። ሁሉም ደግሞ ሊሰማ የሚወደው ነገር ነው። እንዲህ አይነት ነገሮች አንዳንዴ ለስህተት ይዳርጋሉ። ትርጉም ስህተትን በተመለከተ ከዚሁ ጋር አያይዤ አንድ ነገር ብናገር ደስ ይለኛል። ይህም ከዛሬ 35 ዓመት በፊት የሆነ ነገር ነው። የሆነ ወንድማችን ፕሮግራም እንዲመራ ይሰጠዋል
ኮት ያደረገው ትንቢተ ኤርምያስን ነበር። ነቢዩ ኤርምያስ ቀንበር ተሸክሞ እስራኤላውያንን የእግዚአብሔር ሀሳብ በዛ ሰዓትና በዛ ወቅት የናቡከደነፆርን ቀንበር እንዲሸከሙ የሚያሳይ ነበር። በተቃራኒው ታስታውሱታላችሁ፣ ሐናንያ የተባለ ነቢይ ቀንበሩን ከነቢዩ ኤርምያስ አንገት ላይ ሰብሮ እግዚአብሔር እንዲህ ይላል የናቡከደነፆርን ቀንበር ሰብሬያለሁ ብሎ የውሸት ትንቢት ይናገራል። ይህ ሰው ይህ አውድ እንደሚገባ አልተገነዘበው። የፈለገው ቀንበር ሰበረ የሚለውን ነገር ብቻ ነው። ከዛ የተነሳ የእግዚአብሔር ነቢይ ያልሆነውን ሐሰተኛው ነቢይ የተናገረውን ነገር በጣም ቧሙልቶ በመድረክ ላይ እግዚአብሔር ቀንበርን ይሰብራል። አዎ እግዚአብሔርን ቀንበርን ይሰብራል፣ ትክክል። እግዚአብሔር ደግሞ ቀንበርንም ያሸክማል። አዎ የሚያስተውል ሰው በከንቱ አያሸክምም፣ ግን በከንቱ አያሸክምም። ሊያስተምር ሊያንስ እግዚአብሔር ያሸክማል። እና እኒህ አይነት ስሁት የሆኑ ነገሮች ስፔሻሊ መጽሐፍ ቅዱስን አተረጓጎም በተመለከተ የሚመጡ ነገሮችን እንድናስወግድ ይረዳናል። አንድ ሁለት፣ ከወተት ተመጋቢነት ወጥተን የተደላደለ መሰረት ኖሮ ሐዋርያው ጴጥሮስ እንደሚለው ለሚጠይቁን መልስ የምንሰጥ፣ ጳውሎስ እንደሚለው በትምህርት ነፋስ የማንፍገመገም እንድንሆን እንዲህ አይነት መጽሐፍቶች ያስፈልጉናል። እግዚአብሔር እንዲህ አይነት ጸሐፊዎችን ያብዛልን። በመጨረሻ ወንድሜን ሊበረን እኔ አላውቀውም፣ እንግዲህ ንገራችሁ ጀኒውን ፒውር የሆነ ግምገማ መሆኑን እንድትገነዘቡት ነው። በምንም ነገር ያላደላ። አንድ ጊዜ የኢስት አፍሪካ ወላጆች አሶሲሽን በዛች አጋጣሚ ተገናኘን። የሆነች የሪሰርች ውጤት የሆነ ነገር ለማከል ወይም የሚጨመር ነገር ካለ ለመጨመር ወይም ሪሰርቹን የሚመለከቱ ነገሮችን እንድናይ ጋብዙ። አሁንም የተጋበዝኩት የሚገባለው ሰው ሁሉ ግብዣውን ተቀብዬ የተገኘውን ከተገኘው በኋላ በዛ አጋጣሚ ይህንን ወንድሜ ነው ያወቅሁት። ሌላው አጋጣሚ እሱ የሚያውቀው እኔ የማውቀው ኦንታሪዮ ገቨርንመንት የሆነ ፕሮግራም አዘጋጅቶ ሰዎችን በዚሁም ለሕዝብህ የምትኖር ሰው ሆነን አይቻለሁ። በመጨረሻ ከዚህ በኋላ ግን በመጨረሻ በእርግጥ የመጨረሻ አሮኖሳ በትክክል ተጠቅም ያለው አመሰግናለሁ። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ያለውን አንድ ኮት ባደርግ ደስ ይለኛል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ይህ እንግዲህ ክርስትናን ሰብኮ መክቶ ያለፈ ሰው ነው። በተለይ ሃይማኖትን ጠብቄያለሁ። እንግዲህ በሕይወት መጨረሻ ይህንን ልትል የምትችል አይነት ሰው መሆንን ከአሁን ጀምሮ የመሰክርልህ ደስ ይለኛል። ሌላው ደግሞ ኢንቴንሽንህን ማንበብ ያለው መጽሐፉ ላይ
ስፔሻሊ ገጽ 4 ላይ በዚሁ ዙሪያ ብዙ ለመጻፍ የተዘጋጀ መሆንን ተናግረሃል። ይህንን አይቻለሁ። እግዚአብሔር ይባርክህ፣ እግዚአብሔር ያበርታ።